ሰላም ጤና ይስጥልኝ። ከስራ መልስ ወደ ማታ የእውቀት ፍተሻ ፕሮግራማችን በሰላም ወጣችሁ። እስከዛሬ አንድ ጥያቄ ልጠይቃችሁ። በአሁኑ ሰዓት አዲስ ቋንቋ መማር ምን ያህል ወሳኝ እንደሆነ አስባችሁ ታውቃላችሁ? እንግሊዝኛህን አሻሽለህ የተሻለ የስራ ዕድል ለማግኘት ወይም እንደ ቻይና ያሉ ዓለም አቀፋዊ ቢዝነስ እጅግ ጠቃሚ የሆኑ ቋንቋዎችን በቀላሉ ለመናገር አስበህ ግን ደግሞ ክፍያው አለው፣ ጊዜ የለኝም፣ ትምህርት ቤት መሄድ አለብኝ በሚሉ ምክንያቶች ተተገው ታውቃሉ? ብዙዎቻችን ቋንቋ ለመማር የግድ ውድ ኮርሶች መግዛት ወይም ማታ ማታ ትምህርት ቤት መመዝገብ ያለብን ይመስለኛል። ነገር ግን እውነታው ሌላ ነው። ዛሬ ባለንበት የቴክኖሎጂ ዘመን እጃችን ባለው ስልክ ብቻ ምንም አይነት ክፍያ ሳይከፍሉ አዲስ ቋንቋን በአጭር ጊዜ ውስጥ መልመድ ይቻላል። ዛሬ ማታ ከስራ መልስ በምናደርገው ወጋችን አዲስ ቋንቋን በቤታችሁ ሆናችሁ በአጭር ጊዜና በጣም በፈጣን በሆነ መንገድ ለመልመድ የሚረዱ 3 እጅግ ውጤታማ ስልቶች በዝርዝር እንመለከታለን። እነዚህ መንገዶች እኔ ራሴ የተጠቀምኩባቸውና በሚሊዮን ለሚቆጠሩ የሰዎችን ሕይወት የቀየሩ ናቸው። እስከ መጨረሻ አብራችሁን ቆዩ። በተለይ 3ኛው ትልቅ ቋንቋን ሳታጠኑት በራሱ ጊዜ አእምሯችሁ ውስጥ እንዲቀመጥ የሚያደርግ ምስጢር ነው። ከመጀመራቱ በፊት ግን ቻናሉን ሰብስክራይብ በማድረግ አብረን እንዘምር። እሺ፣ መጀመሪያውን እጅግ ኃይለኛ ከሆነው ስልት እንጀምር። እርሱም ኢመርዥን ወይም ራስን በቋንቋ መክበብ ይባላል። አንድ ሕፃን ልጅ ቋንቋው ሲለምድ ሰዋስው ኦርግራም አጥንቶ ወይም መጽሐፍ አንብቦ አይደለም። ዝም ብሎ በዙሪያው ያሉ ሰዎች የሚናገሩት በመስማት ብቻ ነው የሚለመደው። እኛም ትልልቅ ሰዎች ስንሆን ይህን አስገራሚ የተፈጥሮ መንገድ መጠቀም አለብን። እንዴት ተግባራዊ እናደርገዋለን? በመጀመሪያው ደረጃ አሁን የምትጠቀሙት የስልካችሁ፣ የላፕቶፓችሁ ወይም የሶሻል ሚዲያ አካውንታችሁ ለምሳሌ ፌስቡክ፣ ቲክቶክ ቋንቋ ኦር ላንጉጅ ሴቲንግ ወደምትፈልጉት አዲስ ቋንቋ ቀይሩት። ለምሳሌ እንግሊዝኛ ከሆነ እንግሊዝኛ፣ ቻይና ከሆነ ቻይና አድርጉት። ይህን በአእምሯችሁ ውስጥ ይህ ቋንቋ አሁን ለህልውና የወሳኘው የሚል መልእክት ያስተላልፋል። ማዳመጥ ልምድ ፓሲቭ ሊስኒንግ፣ ስራ ላይ ስትሆኑ፣ መንገድ ላይ ስትጓዙ ወይም ማታ እራት ስትዘጋጁ የምትማሩት ቋንቋ በጀርባ ኦር ባክግራውንድ እንዲጫወት አድርጉት። ፖድካስቶች፣ የሬዲዮ ስርጭቶች ወይም ሙዚቃ ሊሆን ይችላል። ትርጉም ባይገባችሁ እንኳን አታጥፉት። አእምሯችን እና ሳናስበው የቋንቋው ዜማ፣ የድምፅ አወጣጥ እና አነጋገር ኢንቴንሽን በራስ ጊዜ እየለመደ ይሄዳል። ይህ ለ1 ወር ብቻ ብታደርጉ ቋንቋው ለመናገር ስሞክሩ ቃላቶቹ በቀላሉ አፋችሁ ሲወጡ ትታዘባላችሁ። ወደ ሁለተኛውና እጅግ ዘመናዊ ስልት እንለፍ። እርሱም አርቲፊሻል ኢንተለጀንስ ኤአይ እንደ የግል ቋንቋ አስተማሪ መጠቀም ነው። ድሮ መደበኛ ቋንቋ ለመለማመድ አብሮ የሚያወራ ናቲቭ ስፒከር ቋንቋውን የአፍ መፍቻ የሆነ ሰው መፈለግ ነበረብን። ዛሬ ግን ያ ጊዜ አልፏል። እንዴት ተግባራዊ እናደርገዋለን በሚል ደግሞ በስልካችን ላይ እንደ ቻትጂፒቲ ወይም ሌሎች የኤአይ አፕሊኬሽኖች መክፈት፣ የድምፅ ቮይስ ሞድ አማራጩን ተጫኑ። ከዚያም ልክ እንደ እውነተኛ ሰው በቀጥታ ማውራት ትችላላችሁ። ለምሳሌ እንግሊዝኛ እባክህ የሱቅ ሻጭ ሁን፣ እኔ ደግሞ ቃል ገዛ የመጣሁ ደንበኛ ልሁን፣ እንለማመድ ብላችሁ ልምምድን ኦር ስቲሙሌሽን መጀመር ትችላላችሁ። ቻይና ቢሆን እንደዚህ ቀለል ያሉ ሰላምታዎች ኒሆ እና የገበያ ግብይት ቃላት በቀጥታ ከኤአይ ጋር በመለማመድ አጠራራችሁን ማስተካከል ትችላላችሁ። ጥቅሙ ምንድነው? ትልቁ ጥቅሙ የኤአይ ፊት ስትሳሳቱ በፍጹም አታፍሩም። ኮንፊደንስ አይወርድም። የፈለጋችሁን ያህል ጊዜ ስተት ብትሰሩ እንኳን ሳይሰለች ያርማችኋል። አጠራሩን ደግሞ ያሳያችኋል። በቀን ውስጥ 15 ደቂቃ ብቻ ከስራ መልስ ማታ ማታ ከኤአይ ጋር ማውራት 3 ወር ትምህርት ቤት ከመሄድ በላይ ፈጣን ለውጥ ያመጣል። አሁን ደግሞ ወደ 3ኛውና ቋንቋን በአጭር ጊዜ ለመስበር ወደሚረዳው ትልቁ ምስጢር ነው። እሱም የ500 ዋና ዋና ቃላት ህግ ይባላል። ብዙ ሰዎች አዲስ ቋንቋ ሲጀምሩ መዝገብ ቃላት ኦር ዲክሽነሪ ገልጠው ሁሉንም ቃል ለመሸምደድ ይሞክራሉ። ይህ ትልቅ ስህተት ነው። ሰዓትም ያባክናል፣ ተስፋም ያስቆርጣል። የስነ ልቦናና የቋንቋ ጥናት እውነታ ጥናቶቹ እንደሚያሳዩ በማንኛውም ቋንቋ በእንግሊዝኛ ሆነ በቻይኛ በዕለት ተዕለት ህይወት ውስጥ የምጠቀምባቸው የቃላት ብዛት በጣም ውስን ነው። አንድን ቋንቋ ውስጥ ያሉ 500 ዋና ዋና ቃላት
በዚያን ቋንቋ በየቀኑ የሚደረጉ ንግግሮችን 70% ያህሉ ይሸፍናል። እንዴት ተግባራዊ እናደርገዋለን? ኢንተርኔት ላይ በመግባት 500 ሞስት ኮመን ኢንግሊሽ ወርድስ ወይም ደግሞ 500 ሞስት ኮመን ቻይኒስ ወርድስ ብላችሁ ፈልጉ። እነዚህን ቃላት ብቻ አይታችሁ ወቋቸው። በመቀጠል እነዚህ ቃላት በቻንኪንግ መንገድ ማለትም ዝም ብለው ቃል ብቻ ሳይሆን ከነሙሉ አረፍተ ነገር ፍሬዝ አድርጋችሁ ያዙት። ለምሳሌ ቃልን ብቻ ከመያዝ ይልቅ ይህ ዕቃ ስንት ነው የሚለው ሙሉ አረፍተ ነገር መያዝ በቀጥታ መጠቀም እንድትችሉ ያደርጓቸዋል። በዚህ ስልት ለጥቂት ሳምንታት ውስጥ ቋንቋውን መናገር ትጀምራላችሁ። እንግዲህ ተመልካቾቼ ዛሬ ያየናቸው 3 ፈጣን የቋንቋ መልመጃ መንገዶች እነዚህ ነበሩ። ራስን በቋንቋ መክበር፣ ኤአይን ተጨማሪ መጠቀም እና የ500 ዋና ቃላት ሕግ። እስኪ እናንተ ልጠይቃችሁ፣ በአሁኑ ሰዓት በከፍተኛ ሁኔታ መማር ወይም ማሻሻል የምትፈልጉት ቋንቋ የትኛው ነው? እንግሊዝኛ፣ ቻይና ወይንስ ሌላ? እና እነዚህ 3 ስልቶች ውስጥ ነገ ጠዋት የምትጀምሩ የትኛው ነው? ያላችሁ ሀሳብ ኮሜንት በግልጽ ጻፉልኝ። እኔም ማታ ከስራ ስመለስ እያንዳንዱ ኮሜንት በደስታ አነባለሁ። የዛሬው ከስራ መልስ የማታ ወጋችን ይህን ይመስል ነበር። ቪዲዮው ጠቃሚ መረጃ እንደሰጣችሁ ተስፋ አደርጋለሁ። ከተመቻችሁ ላይክ ማድረጋችሁ አትርሱ። በሚቀጥለው ማለት ደግሞ ሌሎችን ራስን ማሻሻያ ድንቅ ስልቶች እና የባህል ጉዞዎች ይዤላችሁ እመለሳለሁ። ያን ያመልጣችሁ ቻናል አሁን ሳብስክራይብ አድርጉ።